የኢየሱስ ክርስቶስ ስም ኃይል በኢየሱስ ክርስቶስ ስም ጥልቅ ጥንካሬና ማጽናኛና ስልጣን አለው። ይህ ዛሬም የሕይወትን እየለወጠ ያለ ስም ስሙ መጠሪያ ብቻ አይደለም፣ መለኮታዊ ኃይልን፣ ተስፋንና ድነትን ይይዛል። በፊልጵስዩስ ምዕራፍ 2 ከቁጥር 9 እስከ 11 ላይ ስንመለከት እግዚአብሔር ኢየሱስን ከፍ ከፍ እንዳደረገውና ከስሙ ሁሉ በላይ ያለ ስም እንደሰጠው እናስታውሳለን። ስለዚህ ጉልበት ሁሉ ለስሙ ምን ይሆናል ይላል? ይንበረከካል ይላል። ይህም ስልጣን ብቻ ሳይሆን የሰማይና የምድር ሉዓላዊነትን ያሳያል። ስለዚህ የኢየሱስ ክርስቶስ ስም የምን ስም ነው? የድል ስም ነው። የኃይል ስም ነው። የብርታት ስም ነው። መጽሐፍ ቅዱስ ስሙ ድነትን እንደሚያመጣ ያስተምራል። በሐዋርያት ሥራ ምዕራፍ 4 ከቁጥር 12 እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ተብሎ ጽፏል። ይህም ኢየሱስ ብቸኛ የመቤዠት የይቅርታና የዘላለም ሕይወት መንገድ መሆኑን ያሳያል። ስለዚህ ስሙ ድነትን እንደሚያመጣ ማየት እንችላለን ማለት ነው። ከመዳን ባሻገር የኢየሱስ ስም ሰላምንና ጥበቃን ያመጣል በሰው ልጆች ሕይወት ውስጥ ማለት ነው። በምሳሌ 18:10 ላይ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል ይላል። በችግር ውስጥ፣ በአስቸጋሪ ሁኔታዎች ውስጥ፣ በመከራ ውስጥ ሆኖ ስሙን መጥራት መለኮታዊ መሸሸጊያና መለኮታዊ ጥንካሬን ይሰጣል፣ ያመጣል። ጥበቃን፣ መለኮታዊ የሆነ ጥበቃን በሰው ሕይወቶች ውስጥ ያመጣል። ሌላው የስሙን ኃይል በምንመለከትበት ጊዜ በጸሎታችን ውስጥ እንኳን ስሙ ኃይል አለው። ኢየሱስ ክርስቶስ ሲናገር በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ አብም ስለ ወልድ እንዲከበር በስሜ የምትለምኑት ሁሉ አደርገዋለሁ ብሏል። በስሜ ምን የምታደርጉትን ሁሉ የምትለምኑትን ሁሉ አደርገዋለሁ ብሎ ተናግሯል ኢየሱስ። ይህም አማኞች በስሙ የሚያቀርቡት ጸሎት ከእግዚአብሔር ፈቃድ ጋር የሚጣጣም መሆናቸው መንፈሳዊ ስልጣን እንዳላቸው የሚያረጋግጥ ነው። በስሜ የምትለምኑትን ሁሉ አደርገዋለሁ ማለት ነው። ስለዚህ በኢየሱስ ክርስቶስ ስም በምትለምኑበት ጊዜ ኦልሬዲ ምን ሆኗል? ተከናውኗል፣ ሆኖ ተቀብላችሁታል ማለት ነው። ስለዚህ በጸሎት ውስጥ እንኳን ስሙ ምን አለው? ኃይል አለው። ስለዚህ ስንመለከተው የኢየሱስ ክርስቶስ ስም ከቃላት በላይ ነው። ኢየሱስ ከሚለው ቃል በላይ ነው። ኢየሱስ ከሚለው ቃል በላይ ነው በምንልበት ጊዜ ሕይወትን፣ ኃይልን እና እውነትን የያዘ ነው። በውስጡ ሕይወትን አይሏል፣ በውስጡ ኃይልን ይዟል፣ በውስጡ እውነትን ይዟል። ይሄም ማለት ምን ማለት ነው? የተሰበረውን ምን ያደርጋል? ይፈውሳል። የደከመውን ከወደቀበት ያነሳል። ተስፋ ለጎደለው ተስፋ ይሰጣል። ስለዚህ በእምነት ሲነገር ስሙ የጥንካሬ ምንጭ ይሆናል ማለት ነው እና እግዚአብሔር ሁል ጊዜ ቅርብ መሆኑን የሚያሳስበን ስሙ ነው። ስለዚህ ሕይወት የሚለወጠው፣ ልቦች የሚታደሱት፣ ዘላለማዊነት የሚረጋገጠው በስሙ ነው እና በኢየሱስ ስም ያለውን ኃይል ፈጽሞ አትናቁት። ስለዚህ ስሙን እያወጃችሁ ኢየሱስ እያላችሁ ኢየሱስን እየጠራችሁ በጸሎታችሁ፣ በሕይወታችሁ፣ በመግባት መውጣታችሁ፣ በስራችሁ ላይ ተናገሩት። ኢየሱስ ክርስቶስ ያድናል። ተባረኩ።